ቆይ ሰዎች ሞክረውት ለምን ለኔስ ይቀርብኛል ብዬ ወንድሜ ፕራንክ ላድርገው ነው ማለት ነው what እውነት ወንድሜ ለፕራንክ ይመቻል አይመችም አይተን እንወስን bro what are you talking about man አሎ ቸርነት እንዴት ነህ አለው ሰላም ነው ሰው ጋር ነኝ ላውድ ላደርገው ነው ስልኩን እና ስለ ስራ እንድናወራ ፈልጌ ሰው ጋር ነኝ ስልኩን ላውድ ላደርገው ነው ስለ ስራ እንድናወራ ፈልጌ ነበር እሺ እንዴት ነው እቃዎቹ እየመጡ ነው እቃዎቹ እየመጡ ነው እየመጡ ነው የደርሰዋል አሁን ከጉምሩክ ወጥተዋል oh my god ኦኬ ጥሩ እሺ እንዴት ነው ታዲያ የባለፈው የደረሰውን ቼክ ፈረምክላቸው የባለፈውን አንዳንድ ሚስተካከል ነገር ስለነበረው መልሼ ድጋሚ ሲመጣልኝ ነው የፈረምኩት ሌላ ምን አዲስ ነገር አለ አይ ምንም አዲስ የለም ያው ትናንት እንዳወራ ነው አዲስ ነገር ሲኖር ደውልልኝ እሺ ደውላለሁ እሺ ሰላም አቶ ቸርነት እግዚአብሔር ሆይ ድረስልኝ አቤት ቅባት እንዴ አረ ቸርነት ለውጥ አለ ሚካኤል የምን ቼክ ነው የምን ዕቃ ነው እንዴ አንዳንድ ጥርጣሬ አደረብኝ አለኝ ሰውየው ብዬ ላወራውና እስኪ ደግሞ አሁን ቀደዳውን ይቀጥላል ወይስ አይቀጥልም ቢለውንም ምን እስኪ ሄሎ አንዳንድ ጥያቄዎች ነበሩት በጥራት ጉዳይና ምርቶቻችን ሁሌም ቢሆን ሲገቡ ከሁለት ዓመት በላይ የአገልግሎት ጊዜ እንዲኖራቸው ሆኖ እንደሚገቡ አስረድቼው ነበር ምናልባት አዲስ የተቀየረ ነገር አለ ሲገቡ እቃዎቹ አይ ምንም የተቀየረ ነገር የለም በእንደዛ ሰዓት ነው ይሰራል ያለው አሁን ባለው ሁኔታ ኦኬ ጥራታቸው በሁለት ዓመትና ከዛ በላይ እንዲኖራቸው አድርገን እያሰራን ያለነው የሚገቡትም በዛ መንገድ ነው እየተገቡ ያሉት መልካም እሺ እንደዛ አይነት የጥራት ጥያቄዎች ስላነሱ ነው ደንበኞቻችን አይ ጥራት ያው እኛም ከበበለጠ እንትን ነው እየሰራን ያለነው የተሻለ በሆነ መንገድ ነው የምንሰራው እንጂ በዚህ ባለ መንገድ እየሰራን አይደለም ሰውም ያውቃሉ ለዛም ነው ያልኩት መልካም እሺ አዲስ ነገር ሲኖር ይደውሉልኝ እሺ እሺ ደውላለሁ እሺ